ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው ሰላም ነኝ ያለው አልሐምዱሊላህ። ዛሬ እንግዲህ ይዤላችሁት የመጣሁት ዕቃ ይሄን ይመስላል ማለት ነው። ላይክ ፎሎ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ወደ ድሬሲንጓ ስንመጣ ይህችን ትመስላለች ማለት ነው። እንደምትመለከቱት እዚህ ጋር እንደዚህ ወንበር አለ። የሚያምር ነገር ነው ማለት ነው። እንግዲህ በዚህ በኩልም እንደዚህ መደርደር ያለው በዚህ በኩልም እንደዚሁ መደርደር ያለው የሚያምር ነገር ናት ማለት ነው። በቃ ተዋቡኝ የምትል ነገር ነው ይዤላችሁ የመጣሁት። ዋጋዋ 12 ሺህ ብር ነው ማለት ነው። ወደ ሜትር ከ20 አልጋ ስንመለስ ደግሞ በዚህ በኩል የሚያምር ነገር ናት ማለት ነው። እንደዚህ አንድ መዋቢያ ያላት ማለት ነው ከራሷ ጋር እንደዚህ ማለት ነው። ኮሜዲኖ ነው ላይ የተደረገላት የምታምር ናት። አንድ መሳቢያና አንድ ይበራላት ማለት ነው። የዚች ዋጋ 22 ሺህ ብር ነው። እነዚህ እነዚህ ተመሳሳይ አልጋ ናቸው ማለት ነው። ዲዛይናቸው እንደምትመለከቱት አንድ አይነት አልጋ ናቸው ማለት ነው። አንድ ቤተሰብ ነው ያዘዘም ማለት ነው። አንድ ቤት የሚገቡ ናቸው። ቀለሙም አንድ አይነት ነው ማለት ነው። የሚለያየች ነገር ምንም ነገር የለም። እንደዚህ ከላይም ያለችው መዋቢያ አላት፣ ከታችም ያለችው መዋቢያ አላት። የምታምር ነው ማለት ነው። ከነ ብረቱም ትልቁ በቃ አለ የተባለው ብረት ነው ማለት ነው የተደረገላቸው። የሚያምር ነገር ናት እቺ። ዋጋቸው 22 ሺህ ብር ነው ብያችኋለሁ። ችቡዱ ስላልገባ ነው። ችቡድ ያላቸው ማለት ነው። ወደ ቲቪ ስታንዱ ስንመጣ ይሄ የሚገርም ቲቪ ስታንድ ነው። በቃ ትልቅ ነው። ወደ 55 ምናምን መያዝ የሚችል ነው ማለት ነው። ትልቅ ነው። ትልቁ ነው። 2 ሜትር ወደ ላይ ሜትር ከ60 ነው ማለት ነው። ወደ ላይ ሜትር ከ60 ነው። የዚህ ዋጋ 17 ሺህ ብር ነው ማለት ነው። የዚህ ዋጋ ማለት ነው። በቃ ይሄ ለየት ያለ ነው። ውስጥ ላይ እነዚህ ሪሲቨሮችን ምናምን መያዝ ይችላል። የተለያዩ ከላይ ያለው ደግሞ መደርደሪያ ደግሞ ጌጣጌጦችን መያዝ ይችላል ማለት ነው። ወደ ቁም ሳጥኑ ስንመለስ ደግሞ ቁም ሳጥኑ ወደ እንደዚህ ሁለት መደርደሪያ ያለው ማለት ነው። እንደምትመለከቱት ከታች ያለው መሳቢያ አለው ማለት ነው። ሁለት መሳቢያ እዚህ ጋር ሁለት መሳቢያ አለ ማለት ነው። ወደዚህኛው ኮምፎርት ስንይዝ ከኮምፎርት ማለት የተለያዩ ነገሮችን ይዝና ብርድ ልብስ የተለያየ ነገር መውረድ ቶሎ ማውረድ የማትፈልጉትን ነገር እዛ ማስቀመጥ ትችላላችሁ ማለት ነው። ከታች እንደዚህ መሳቢያ አላት ማለት ካልሲ የተለያዩ ነገሮችን እናስቀምጥበታለን። እዚህ ጋር ደግሞ ትልቅ ነገር አለ ማለት ነው። ሱፍ መስቀያ አለው። በእንትን ሆኖ በቃ እዚህ ጋር ሀሪፍ ነገር ነው ማለት ነው። ይሄ የሚሰቀልበት ነው ማለት ነው። እዚህ ጋር ከለበስን በኋላ የምንዋብበትን መስተዋት አለን ማለት ነው። በዚህ በኩል ያለው ሙሉ መደርደሪያ ነው ማለት ነው። 3 መደርደሪያ አለው። ከላይም ያለው እንዳልኳችሁ ኮምፎርት ነገር የምናስቀምጥበት ነው። በአራት ነው እንደዚህ ይነሳል። ይሄ ከዚህም ጋር ይነሳል ማለት ነው። ለሶስት ማንሳት እንችላለን ማለት ነው። ለማስገባት በጣም ቀላል ነው። ወደ ኪቹ ስንመለስ ደግሞ እዚህ ጋር ሁለት መደርደሪያ ያለው ማለት ነው። ትልቅ ነገር እንዲይዝ ተብሎ የተደረገ ነው ማለት ነው። እንደምትመለከቱት የሚያምር ነው። ስፋቱ ወደዚህ 60 ነው። 60 ማለት በቃ ተሰርቶ አይታወቅም። ወደ ውስጥ ብዙ ነገር መያዝ ይችላል። 2 4 ባልዲ መያዝ ወይም ይችላል። ትልቅ ጥልቀት አለው ማለት ነው። በዚህ በኩል 4 መሳቢያ አለው። እንደምትመለከቱት እንደምታዩት 4 መሳቢያ አለው ማለት ነው። በቃ ብዙ ነገር ሹካ ማንኪያ የተለያዩ ነገሮችን ብዙ ነገር ይይዝልናል ማለት ነው። ስከፍተው ይታያችኋል። ውስጥ በኩል ያለችው የውሃ ቱቦ ናት። እንትኖት የቆሻሻ ማውጣች ማስወጫችን ማለት ነው። እዚህ ጋር ያለው እንደዚህ ትልቅ ነው። ይሄን ተነሽ ነው መነሳት ይችላል። እዚህ ጋር ደግሞ መደርደሪያ አለው ስላደረግንበት እናደርግለታለን ማለት ነው። በዚህ በኩልም እንደዛው እዚህ ጋር ይሄ ለስለስ ያለ ቶፕ ነው ማለት ነው። የሚያምር ነገር እዚህ ጋር ደግሞ መታጠቢያ ነው ማለት ነው። የእቃ ማጠቢያ አለው ማለት ነው። ከዚህ ቆሻሻ ማስወጫ አለው ማለት ነው። ይሄ ረዥም ነገር ነው። መርዘም ይችላል። በውስጥ በኩል ይነደልለትና በወዲያ በኩል እንትን ይባላል ማለት ነው። እንደምትመለከቱት ስፋቱ ወደ ርዝመቱ